በዛሬ ቪዲዮ ላይ በነፃ ቤታችሁ ሆናችሁ ገንዘብ የምታገኙበትን የስራ ሞዴል ነው የምነግራችሁ። ይሄ ሞዴል ያን ያክል ገንዘብ ሳያስፈልጋችሁ ኢቭን ምንም አይነት ገንዘብ ሳያስፈልጋችሁ ቤታችሁ ተቀምጣችሁ የሆነች ትንሽ የስራ ብቻ መስራት ገንዘብ የምታገኙበት ነው። ይሄ ምንድነው? ኢቡኮችን ኦር መጽሐፎችን በመጻፍ ፖስት ማድረግ ነው። አማዞን KDP ላይ በጣም ብዙ ቦታ ሰምታችኋል በእርግጠኝነት። ላይክ ይሄንን ስራ ስሩ በነፃ ቤታችሁ ተቀምጣችሁ ገንዘብ ታገኛላችሁ ምናምን። ይሄኛው እንደዛ ስካም አይደለም። የምር የሚሰራ እኔ የሚሰራውበትን መንገድ ነው የምነግራችሁ። እንደነገርኳችሁ ቅድም ኢቡኮችን ኦር መጽሐፎችን ጽፋችሁ KDP ላይ መጻፍ ነው። እና ደግሞ መጻፍ አልችልም እኔ ምንም ነገር ራይት ማድረግ እንኳን አንድ ነገር እንኳን መጻፍ አልችልም ብላችሁ ይሄን ቪዲዮ አቋርጣችሁ እንዳትወጡ። ምክንያቱም በጣም ቀላል ነው የምትጽፉበትን መንገድ ቀጥታ እንዴት እንደሆነ ላስረዳችሁ። ከዛ በፊት ግን በዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ ባካችሁ። ቀጥታ ወደ ቪዲዮ እንግባ። የመጀመሪያው ስቴፕ ስንጀምር ኦር ደግሞ በእያንዳንዱ ነገር ሳስረዳችሁ አማዞን KDP የሚባል መጽሐፎች የሚሸጥበት ፕላትፎርም አለ። በእርግጠኝነት አማዞንን ታውቁታላችሁ። ማታውቁት ሰዎች ካላችሁ ደግሞ አማዞን ማለት የተለያዩ እቃዎችን የምታገኙበት እንዲሁም ደግሞ ሰዎች እቃዎችን የሚገበያዩበት ቦታ ነው። እዛ ቦታ ላይ ደግሞ ምን አለ? ሰዎች መጽሐፎችን ይገዛሉ። ኢትዮጵያን ያን ያክል አይደለም፣ ነገር ግን የውጭ ዓለም ይሄንን ነገር በጣም ለምዶታል። በጣም ብዙ ሰው መጽሐፍ ከዛ እየገዛ ያነባል። እናንተም ደግሞ የምታደርጉት 7 ገጽ ልትሆን ይችላል፣ 10 ገጽ ሊሆን ይችላል፣ 500 700 ሊሆን ይችላል። የቻላችሁትን አቅም መጽሐፍ ትጽፉና ያንን ዛሬ ፖስት ታደርጋላችሁ። በነፃ ነው ፖስት የምታደርጉት። ነገር ግን ምንድነው አማዞን የራሱን የሆነ ያክል ፐርሰንት ይወስዳል ልክ ገንዘቡ ወደ እናንተ ሲመጣ ማለት ነው። እስከዛ ግን አማዞን ላይ ለመሸጥ ምንም የምከፍሉት ነገር የለም፣ በነፃ ነው። ከዛ በፊት ግን እኔ መጻፍ አልችልም ምንድነው የምጽፈው ምናምን ልትሉ ትችላላችሁ። ChatGPT አለ። ለእኔ ይሰራልኝ ሙሉ መንገድ ነግራችኋለሁ። አንድ ልንገራችሁና ስቴፕ እንዴት እንደሆነ። ChatGPT ላይ የምታደርጉት ምንድነው? የምትችሉት ምንም አይነት ነገር ከሆነ ለምሳሌ እናት ሆናችሁ ስለ እናትነት እንዴት ልጅ ኬር ማድረግ እንደሚችል የምታውቁ ከሆነ፣ ተማሪዎች ሆናችሁ ጎበዝ ተማሪዎች ሆናችሁ እንዴት አጠናንን እንዴት ማጥናት እንደሚችል ውጤት እንዴት ማምጣት እንደሚቻል የምታውቁት ነገር ካለ ኦር ስለ ታይም ማኔጅመንት ሊሆን ይችላል፣ ስለ ስራዎች ኦር ስለምትለያዩት በቃ እናንተ እችላለሁ ብላችሁ ስለምታስቡት የትኛውንም ነገር መጻፍ ነው። ለምሳሌ አሁን ልጆችን እንዴት ማሳደግ እንደሆነ ያንን ነገር ትጽፉታላችሁ። ኦር ደግሞ ምግብ እንዴት ማብሰል ከሆነ ለምሳሌ ሽሮ አሰራር ብላችሁ ያንን ChatGPT ላይ እባክህ ኤቭሪ ስቴፕ ለኢቡክ በሚሆን መንገድ ጻፍልኝና ላክልኝ ትሉታላችሁ። ከዛ ChatGPT በጣም ስማርት ሰው ነው። ኤቭሪቲንግ ስማርት ሮቦት ነው። ኤቭሪቲንግ በደንብ በሚገባ ጽፎ ይልክላችኋል ማለት ነው። ያቺን እናንተ አሰማምራችሁ እንዲሁም ከቨር ፔጅ ሰርታችሁ ፖስት ማድረግ ነው። ከቨር ፔጅ የምትሰሩ ደግሞ ካንቫ ላይ ነው። ካንቫ በነፃ የተለያዩ ቴምፕሌቶች አሉት። እዛ ላይ የፈለጋችሁትን ቴምፕሌት መርጣችሁ የራሳችሁን ርዕስና የእናንተን ስማችሁን ትጽፉና እዛ ላይ ታስተካክሉታላችሁ ማለት ነው። ቀጥታ KDP አማዞን ብላችሁ ትገቡና ጎግል ላይ ሰርች ታደርጋላችሁ። ልክ ሲመጣላችሁ ጆይን የሚል አለ። ጆይን ታደርጉትና ራሳችሁን ስለ እናንተ ኢንፎርሜሽን፣ ስለ ገንዘብ፣ ስለ ታክስ፣ ስለ መጽሐፋችሁንም አስገቡልኝ ይላል። ኦር ስለ መጽሐፋችሁ ዲስክሪፕሽን ስጡኝ ምናምን ይላል። እንደዛ ኤቭሪ ስቴፑን ታስገቡትና ጎግል ላይ ማግኘት ትችላላችሁ። ዩቲዩብ ላይ በዚህ ዙሪያ የተሰራ በጣም ብዙ ቪዲዮ አለ። እሱን ሰርች አድርጋችሁ ካገኛችሁ በኋላ ኤቭሪቲንግ በስቴፕ መሰረት ትሄዱና ፕራይሳችሁንም ትናገራችሁ። $5 እስከ $20 በአንድ መጽሐፍ ነው የሚላችሁ። በጣም ብዙ አይነት ፕራይስ ነው ያለው። እናንተ የምትፈልጉትን ያክል ፕራይስ ትጽፉና እዛ ላይ ፖስት ታደርጉታላችሁ ማለት ነው። ከዛ በኋላ አማዞን ለራሱ ሲል በጣም ብዙ ገበያ ስላለ አማዞን ራሱ በደንብ ፕሮሞት ያደርገዋል። ከዛ በኋላ እናንተ ገንዘብ ማግኘት ትጀምራላችሁ ማለት ልክ ሲሸጥ ወደ እናንተ አካውንት ይገባል ማለትም እናንተ እዛ ላይ ያለው አካውንታችሁ አማዞን KDP ላይ ክሬት ያደርጋችሁት አካውንታችሁ ይገባል። እናንተ ላይ ማውጣት ስትፈልጉ አማዞን የራሱን ያክል ይወስድና ለእናንተ ገንዘባችሁን ይልክላችኋል ማለት ነው። እንዴት ነው ማውጣው ምናምን ካላችሁ ፔፓል አለ፣ ማስተር ካርድ ራሱ አውጥታችሁ ማውጣት ትችላላችሁ። የተለያየ መንገድ አለ። በዚህ ቪዲዮ ላይ ነገርኳችሁ ጀስት ሃይላይቱን ነው ምን እንደሆነ እንዴት እንደሚሰራ ምናምን። ነገር ግን በደንብ ማወቅ የምትፈልጉ ከሆነ እንዴት በአጠቃላይ እንዴት አካውንቱ እንዴት እንደምንከፍት፣ እንዴት መጽሐፍ ChatGPTን ተጠቅመን መጻፍ እንደምንችል፣ እንዴትስ ደግሞ ገንዘብ ሲከፈለ እንዴት ማውጣት እንችላለን የሚለው እንዳለ ስቴፕ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ተመሳሳይ ቪዲዮ ሰራላችኋለሁ። እኔም እየሰራሁበት ስለሆነ እኔንም አዋጥቶኛል። እናንተም ተጠቀሙበት ብዬ ነው። ይሄ ስካም አይደለም። ተማሪዎች ሆናችሁ ቤታችሁ ተቀምጣችሁ መስራት ትችላላችሁ። እባካችሁ ይሄ ዝም ብላችሁ አትለፉ። በቃ በዚህ ዘመን ላይ ገንዘብ ከሌላችሁ እናንተ የሌላችሁ ሰነፍ ስለሆናችሁ ብቻ ነው። ምንም ምክንያት የለውም። ምክንያቱም እኔ አሁን የጻፍኩት በጣም እኔ የማነበው ኦር ደግሞ ሰው ያነባል ሪሰርች ሳደርግ እዛ ላይ ሮማንስ መጽሐፎችን ሰው በጣም ይወዳል። ሮማንቲክ የሆኑ መጽሐፎችን ነበር የጻፍኩት። ከዛ ያንን 7 ገጽ ናት የኔ መጽሐፍ እውነቱን ስነግራችሁ። ከዛ ፖስት ያደረኩት አሁን በቅርቡ ነው ፖስት ያደረኩት። አሁን ገንዘብ መስራት ጀምራለሁ ማለት ነው። እኔም እናንተም ደግሞ እንድትጠቀሙበት ብዬ ይሄን ቪዲዮ የሰራሁላችሁ። እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።